የወንድም አብርሃም የንታኮ እንደዚህ የቃል እግዚአብሔር እንትን አላቸው ይባላል ለምን አይሰጡንም ምን ሊያደርጉት ነው ከልጆቻቸው የበለጠ ምን የቃል እግዚአብሔር የሚገልጽ አይደለም ቃል እግዚአብሔር በይበለጠ የሚገልጽ አላቸው ይባላል የንታ ለምን ከኛ የበለጠ ምን ሊያደርጉት ነው እኛ ልጆቻቸው ነን እኛ ለምን አንጠይቃቸው ብለን ተመካከል ሶስታችን ዘራፊዎች ማለት ዘራፊዎች ስንል አሁን ገንዘብ መዝረፍ ወይ ደግሞ ሌላ እንትን ቅኔ ነው የምዘርፈው ማለት እና አሁን ሄድንና የንታ ብለን አንድ ቁመን በቃ አንድ አብዮት አለን ያልናቸው አሁን እሳቸው ልክስክስ ነው የሚለው እንግዲህ ዝም ብለው እየወደዱን ልክስክስ ይላል በለም ምን ፈልጋችሁ ነው ልክስክስ አሉ እኔ በጣም ይወዱኝ ነበር በጣም ወዱ እኔ ተናገር ነው ብለውኛል እነሱ ደግሞ ይተባረክና አብርሃም በጣም ስለሚወዱኝ እርሶ ነው የሚናገሩ አንተ ነው የምትናገረው አለ እሺ የንታ አቤት እኛ ልጆች ሆነን በጣም የመጨረሻ የበክሩ ልጆች እኛ ነን ስለዚህ እኛ ልመና ላቀረብ ነው የመጣነው ምንድነው መድኃኒት የቃል እግዚአብሔር የሚገልጽ መድኃኒት አለውት ይሄንን ለኛ ያልሆነ ለማን ሊያደርጉት ነው ለምን አይሰጡን እኛ ዘራፊዎች ነን የሰው ሙያ ይዘን እንወጣን እና እንዴት ዋሉሳቸው ደግሞ በቃ እንትን አለና ማን ነገራቸው እንዴ ምን ይደበቃል እንኳን አባታችን ሌላ ምን እንዴት ይደበቃል አልናቸውና ከዛ በኋላ አይ ልጆቼ ነገሩ ትክክል ነው ምንም ነበረ ግን ከሚገርማችሁ ሌላው በቅርብ ይገኛል አንዷ ግን ምንም አትገኝም በቃ አንዷ ግን ምንም አትገኝም አሉና ይንገሩንና እኛ ከእግዚአብሔር ከረዳን እንፈልጋለን ምን የተገኘው ተገኝቷል ያልተገኘ ደግሞ ይንገሩንና አልናቸው ማን ያቺ ነገሩን ከበኋላ እንደዚህ የመሰለ አይገኝም ማለት ተማርኮ ካሰበኮ ወላዲተ አምላክ አይተኛምኮ አንደኛ እንቅልፍ የሚባል የለው እረፍት የሚባል የለው ተማርኮ የተማር ተፈጥሮኮ በእውነት ከሚገርማችሁ እየተራበ የሚሰራ እየተራበ የሚማር እየተራበ እየተቸገረ ብርድ እየመታው የሚንቀሳቀስ እኮ ነው ተማርኮ በእውነት እንደተማርኮ እንትን የለም ማለት ከሚገርና ሐላ ያ የነገሩን ቦታ እዚህ እኛ አካባቢ ነበለት ምንም የለም እዛ አካባቢ ስታሰስ አይገኝም ሐላ እዚህ እኮ ዳባ ገሪማ እያለን ማለት ነው ዳማርያም ሸውቶ የሚባል ቦታ ወንዝ ነው በዚህ በጣም ወንዝ ከላይ ጀምሮ እንደዚህ ይወጣል ከዚያ በኋላ እንትኑ እንጨቶቹ በሙሉ ወንዙ የያዙት እነሱ እንጨቱ ነው ያዘው ማለት አንተ እዚያ እኮ አለ እኮ እንጨት እኮ እዛ እኮ አይጠፋም እኮ እዛ እንጨቱ ማዕት ስለሆነ በቃ እዛ መሄድ አለብናል ከጠዋት እስከ ማታ ስንፈልግ ምንም ማግኘት አልቻለም መጨረሻ ሰዓት ግን እንደዚህ ስንል አየናት ማለት ነው ያቺ ያሉት ማለት አለች ከኋላ ይሰወራል ደግሞ ይባላል አይ ሰው ካየ ይሰወራል መቼም ያን ጊዜ የሚነገረው ተአምር እኮ ነው እንጨት እኮ ነው ይሰወራል ይባላል አላ የንታ ተመለስና የንታ አገኘን እኮ የት እንደዚህ ፍቹ ወይ እናንተ አግኝተናል ውሸት ነው አሉ ኧረ አግኝተናል አሁን ከሚገርማችሁ ለማታ ቀን ማለት ነው ጉዞ ወደ ዳባ ገሪማ ያሳቸው ማለት ነው አሁን ምንድነው መቼም እንትኑ ሲነግራችሁ በጣም ከባድ ነው ሲሄዱ እሳቸውና አንድ ልጅ ህፃን ልጅ ነው ይዘው የሚሄዱት ከዛ በኋላ እሳቸውም ከሱ ጋር አይነጋገሩም እሱም ከሳቸው ጋር አይነጋገርም ዝም ብለው ነው የሚሄዱ እኛ እናመለከታለን ማለት ነው ኋላ ሲደርሱ በሆነ ነገር እንትን መቆረጫ ምናምን አለው ተቆረጠ ማለት ይዘናት መጣን ማለት ከዛ በኋላ መጨረሻ ላይ መቼም ሆነቴ እንግዲህ የሚደበቅ ነው ሞብርሊ የሚባል አለ እዛ ሶስት ፈልጉ ተባለ ደግሞ እንደገና ፈለጋ እሱን ፈልጋ ያገኘ ከዛ በኋላ 7 ቀን ሱባኤ ማለት ነው እዛ መንበር ላይ ታች ነው የሚቀመጠው ልክ ሀለነ ነበር ሲባል 7 ቀን ሲሆን እንዳለ ወደ ላይ ነቶ ቀዝሙሎ እንትን አለ ከዛ በኋላ ግጥም እኛ ደግሞ ሶስታችን ማለት ከዛ በኋላ ቃል እግዚአብሔር በእውነት ከሚገርማችሁ አበላሸ ነው አሁን ይሄ እንትን ነበረው ህርመት ነበረው ከሚገርማችሁ የማይበላ የማይጠጣ ነበር አሁን እዚህ የድራፍት ሰዎች ሆነን ቀረን ማለት በጣም ያሳዝን ማለት የማይነኩ ነገሮች ነበሩ ማለት ጎመን
እነ ስንዴ እነዚህ እነ በቆሎ እነ እንትኑ አይነኩም ነበር ማለት አሁን ዳጉሳና ገብስ ብቻ ነበር ቀረ አሁን ቀረ ዝም ብለን ረሳ ነው ግን ርሾው ግን አለ ርሾው ደህና ነው እግዚአብሔር ይመስገን ከሚገርም ዝም ብሎ ቢጠፋም እንትን ቢለን በኋላ ስንጠጣ ከዛ በኋላ ያ ይተባረክ ከትምህርቱ በተጨማሪ ራእይ ገለጽለትና ኃይለ ሥላሴ ያለ ዝም ብሎ እሳቸው ቆጮላ ተማር ቆጮላ ኃይለ ሥላሴ ትምህርቱ በሙሉ ክፍል ነው ስምም ያስጠራ ድጓ ስለሆነ ድጓ ተማራለ እዛ አወጀመ ወረፈታ ይተባረክ ደግሞ ያ አብርሃም ወንድሜ ደግሞ አንተ የበሬ ነጋዴ ነው የምትሆነው በሬ ነጋዴ ነህ አንተ ይለዋል ለያየነ ከቅኔው ማለት ነው በኋላ እሱ ወዲያውን ወጣ የበሬ ነጋዴ ሆነ በከሚገርም ከትግራይ ወደ አስመራ በሬዎቹ በቃ በጣም ሀብታም ነው አሁን ቅኔው በጣም አዋጭ ነው ግን ወደ እንግዲህ ዓለም ገብቶ አሁን ነጋዴ ይሆናል አብርሃ ዛ የሐውዜን ልጅ ነው ስሉህ አሁን ሳሙኤል አገሩ ዛ ነው በየአመቱ አሁን ይሄደ ይቀኛል ቅኔው ግን አላጠፋው ግን የበሬ ነጋዴ ዋና የበሬ ነጋዴ ሆኖ ባለ ሀብት ነው አሁንም እንገናኛለን አሁን በዚህ አመት ነው ያልተገናኛነው እንጂ በየአመቱ እንገናኛለን ማለት እና እኔ አሁን እንደዚህ ከሆነ ምን አድርጋለሁ አይሞሬ ክፍል የንታ በቃ እኔ አሁን ድጓ አመራለሁ አልኳቸው ቆይ የንታ ወደ ድጓ ከመሄዳችን በፊት ግን አንድ ጥያቄ እዚህ ጋር ማነሳዋለኝ እንደሚታወቀው የሊቃውንቱ ጥበብ ብዙ ሰው ጥንቁልና ነው እያለ ያጣጥለዋል እርሶ ደግሞ እንደነገሩ አንዱን ጭራሽ ትንቢት ተናጋሪ ያደረገው ለእናንተም ደግሞ ዕውቀት ይባስገልጥላችሁና ይህ ነገር ሙሉ ለሙሉ ጥንቁልና ነው ወይስ ጥበብ ነው? የለም ምን መሰለህ አሁን ዝም ብሎ ሰው ዝም ብሎ ጥንቁልና ዲያብሎስን አምነህ ወይ ደግሞ ሌላ ነገር የምታደርገው በክህደት እከደከ ሰይጣን ሳትክድ ዝም ብሎ በጥንቆላ በዚህ በእንትና ያለ ማርሰኛ ምናምን የሚደረግ ነገር ጥንቁልና ነው ይህ እኮ ምን መሰለህ ጸሎት እኮ ነው አሁን እኮ እነዚህ እኮ አባቶቻችን እኮ ሰይጣንን ክደው እግዚአብሔርን አምነው እግዚአብሔር ቸራ ብሎ አውለን ብሎ ያንን በቃ ባከል ተማሩ ግለጽልኝ ብለው የሚለሙት አሁን ከሚገ ጸሎቱ አሁን እኔ በጣም ይወዱ ስለነበረ እነሱ አብርሃና ይተባረክ አይጸልም እኔ ግን ጸልይ አንተ ይሉኛል ራእይ ዮሐንስ አሁን ራእይ ዮሐንስማ ከምዕራፍ 1 እስከ 10 ማለት ነው አንተ ድገም ይሉኛል እሳቸው ዳዊት ይደግማል አይደል እኔ ደግሞ ራእይ ዮሐንስ ነው ራእይ ዮሐንስ ከምዕራፍ 1 እስከ 10 ምዕራፍ 10 ማለት ነው አንድ አሁን አረሳቱ ማለት ንሳአ ወብላአ ወለትምረራ ለከርስከ ወውስተ አፉከ ጥምተ ለትኩንከ የምትላለች ንሳአ ወብላአ ወለትምረራ ለከርስከ ወውስተ አፉከ ጥምተ ለትኩንከ ይቆ ጸሎት እኮ ነው ከእግዚአብሔር ጋር እኮ ነው የሚገናኘው እንጂ ከአምልኮ ባዕድ አይገናኝም ማለት ነው ስለዚህ ይህንን የአባቶቻችን ጸሎት እኮ በብቃት በተመስጦ እግዚአብሔር በማመን የሚያደርጉት ጸሎት ነው እንጂ ጥንቆላ አይደለም ይሄ ማለት ጥንቆላ ሌላ ነው የአምልኮ ባዕድ ሰይጣንን አምኖ እነሱ በቃ መልክዓ ዲያብሎስ የሚባል አሁን መልክዓ ዲያብሎስ ለመሆን አለ እነሱ እንደዚህ ይላሉ ማለት ግን ይህንን ክህደት ማለት ነው የሞት ማለት ነው እንግዲህ በእንጨት ያመለኩ ለእንጨት እየቀቡ የሚደረግ ነገር አሁን ይሄን ክህደት ነው ማለት ነው ደግሞ ለማይሆን እኮ ነው እኮ ቢያድን እኮ አድን እኮ ያ ውሸተኛ አይሆንለትም እኮ ውሸተኛ ገንዘብ ለመዝረፍ ነውና ይሄንን እንደ ከዚህ ጋር የማይገናኝ መሆኑን እና ወደ ድጓው ከዛ በኋላ በጣም የንታፍሳ አዘኑ እኔ የኔ ሙያ ተወስዳለህ በዚህ እንትን ስለ አንተ እንደዚህ ታርጓ እኔ አሁን በፊት ስለነገረ እሱ ይተባረክ እኔ በቃ ሰላም ለችሁ ወድቄ እግራቸው ላይ ወድቄ ተንበርክኬ ጸልየውልኝ ቀጥታ ከነበለት ከአኮፋ ቅዱስ ሚካኤል ገዳም ወደ ደብረ ብርሃን ስላሴ አድዋ ገባሁኝ ማለት ነው አድዋ ደብረ ብርሃን ስላሴ